አንተ ባልከው መሰረት በትክክል ተጠቅሜያለሁ። መጀመሪያ ስጋና ጮማ የሚመስል ነገር ወጣ፣ የመጀመሪያ በ4 ሊትር። ከዛ ቀጥሎ በሁለተኛው ቀን ሙሉ እንትን ነው የወጣው፣ አረፋና ይሄ ምንድነው ያልከው ላጭ ነው በብዛት። ከዛ በኋላ ከታረገ አንድ 20 ሊትር 20 ምናምን ሊትር ተጠቀምኩ። በኋላ ደወልኩልህ አቆሙ አልከኝ፣ አቆምኩ። ሰላም ሆኛለሁ። በጣም መሰክረው ነገር በህይወቴ አይቼ የማላውቀው እንቅልፍ፣ እረፍት፣ ሰላም፣ ነፃ መሆን፣ የሆነ የደስታ ስሜት፣ ብዙ ምልክቶች ነበሩኝ አሁን የምትላቸው። ሰላም እየተሰማኝ ነውና ይሄን ልመስክር ብዬ ነው። ጨጓራ ምናምን ነበረ? አዎ፣ ምን የሌለኝ ነገር አለ? ወገብ፣ ሆድ ድርቀት ለዘመናት ያልወሰድኩት መድኃኒት የለም ሐኪም ቤት። በቀጥታ በቃ ያልካትን ነገር በትክክል ድንገት ለሌሎችም ርምት እንዲሆን እኔ ድንገት ሞቅ በደንብ ሳይቀዘቅዝ ነው ነግረኝ ያረኩት። ሆምሬድም ነበረብኝ፣ የተወሰነ ጫና ፈጠረብኝ። ከዛ በኋላ ፍሪ ምንም እንደውም አሁን ልድገሙ ይልልህ ነው። እንደውም ከደስታው ብዛት ሱስ ያዘኝ ራሱ መጠቀሙ መታጠቡ። ከሰላም በላይ ምን አለና? በጣም ቅልፍ ብዙ አልተኛም ነበረ፣ ወገብ ነበረ፣ ጨጓራ ነበር። እግር አካባቢ እንዴት ነህ? እግሬ ምንም የለም ያቃጠለኝ ምንም በቃ አልኩ። ህመሙ ግን ነበር አይደል? ህመሙ ቀላል ምንም መመልከት አልችልም እኮ በቃ ወደ መጣል እየሄደ ነበር ኦልሬዲ። አሁን ምን በሽታ ቀረ? አሁን ምንም የሚሰማኝ ስሜት የለም። በጣም ደስተኛ ነኝ። አሁን እንቅስቃሴዎችና ወደ ስራ ልገባ ነው። በጣም ብዙ ነገሮች ተለውጠዋል። አንዳንድ ነገሮች ካለም እደውልልሃለሁ፣ ችግር የለም። በጣም ቴንኪው። ቅድም እንዳልከው ብዙ ሰዎች ቢጠቀሙ በዚህ ጉዳይ ላይ የሚሰቃዩ አሉ። መጀመሪያ አካባቢ ትንሽ ፔኑ ሊያምህ ይችላል ብለህ ታስባለህ። የቀፉ ያህል ነች፣ ምንም ፔን የላትም ሳይኮ ካልሆነ በስተቀር እየወደድከው ነው የምትሄደው። አሁን ለሚጠቀሙት ነው እኔ እንትን ብለውና ሲያልቅ ራሱ እየተናደድኩ ነው። በቃ ራሴ የሚወጣው ጉድ በጣም ያስደነግጣል። የሰው ልጅ ይህን ያህል ይሸከማሉ እስክትል ድረስ አውቶማቲክ ነው የሚወጣው። ስፖርት እንቅስቃሴ ካረክ አንዳንዴ ሆዴ ሲይዝልኝ እንቅስቃሴ ያደርጋለሁ። ራሱ ፑሽ ያደርጋል። ታይም ሁኔታ ነው ፈውስ ያገኘሁት እና በጣም እግዚአብሔር ያክብርልኝ። ሁሉም ሰው ቢጠቀም ደስ ይለኛል። እናመሰግናለን ሀቢቢ።